ሰላም ሰላም እንዴት ናችሁ? ፍቅሩ ሪያክት ነኝ። የፍቅሩ ሪያክት ቤተሰቦች እንዴት ናችሁ? ሰላም ናችሁ? በእያላችሁ በሰላማችሁ ብዚት ይበልልኝ። በየቀኑ በዚህ ቻናል አዳዲስ ቪዲዮዎች ሪያክት ይደረጋሉ። ሪያክት የሚደረጉ ቪዲዮዎች እንዲደርሷችሁ ደወል ምልክቷን ማብራት እንዳረሱ፣ ለቤቱ አዲስ ሆናችሁ ደውል ሰብስክራይብ ማድረግ እንዳረሱ። የእናንተ ላይክ ለኔ አቅም ይሰጠኛልና ላይክ ማድረግ እንዳረሳ። ወደ ቪዲዮ ጋይስ ጆን ዳንኤል ይጻፍ ደርሷል። ጋይስ ጆን ዳንኤል ይጻፍ ደርሷል። تتملي سعدي الناس لاسي مدري قلت لولد مدري حكي يا ورقي مدري قلت لولد مدري حكي يا ورقي ولادي تقانو ጋይስ ጆን ዳንኤል ይጻፍ ደርሷል። የዛሬ የሚገርም ውሎ ለምን አልጋብዛችሁ? ላይፍ ስታይሉ በጣም የሚመቸኝ ሰው ቢኖር ካለ የትላንትናው የመንገድ ድካም ስላለብኝ ትንሽ አርፍጄ ወደ 3 ሰዓት አካባቢ ነበር የተነሳሁት። ውሏችንን ስለምትወዱት ላይክ እና ኮሜንት በማድረግ ጀምሩ። ወዳችኋለሁ። ከዛ ፊታችንን ታጥበን የጠዋቷን ፀሐይ በስሱን ሞቃትና ቀጥሎ ቁርስ እናበስላለን። ተከታተሉ። ሪላክስ በቃ መዝናኛ ምናምንም አለው። ይገርም። እሺ ቆፈር ከዛስ እንጨት ምናምን ሰባበረ። በቃ ማገዶ እዚህስ ዱቄት። እሺ እዛው ውሃ ተጨመረበት፣ እንቁላል ተደረገበት። ምን ሊሆን ነው? ጋይስ በቃ ይሄ እኮ የአውሮፓ ስታንዳርድ ነው። ኢትዮጵያ ውስጥ አይመስለኝም። ምን የምን ኢትዮጵያ ውስጥ እንደዚህ የሚሰራ ያለ አይመስለኝም። እሺ ወይ ቲማቲም ምናምን እዛው ነው በቃ የሚቆረጠው። ሁሉ ነገር የሚዘጋጀው እዛው ነው፣ የሚሰራው እዛው ነው፣ የሚበላው እዛው ነው። እሺ ቲማቲሙ ተቆረጠ። እሺ ይሄ ምን ይባላል ነው? ምግብ አሰራር ነው። ይሄስ ማንኪያ ነው። ይሄን ምግብ አሰራር እኔ አይቻለሁ። ከዛ በርበሬ ምናምን እንደዚህ ተከሽኖበት ምናምን እንቁላል ተጨመረበት። እንዴ ቁርስ እንቁላል ነው እንዴ? እኮ በቃ የአውሮፓዎቹ ላይፍ ስታይል ነው የሚኖሩት። ኑሮ እንደዚህ ነው። በቃ አሁን ተከደነ። እሺ ገፎ። እሺ ከዛ እንደገና ወደ ፍልጎ ውስጥ በቃ ቁርስ ነው። ቁርስ አለበት በዚህ በቃ ያበደ ቁርስ። ፎሎ አድርጉትና ተከታተሉ። ባይዘይ በጣም ተከታተሉ። ቢኖር ይሄ ነው ቲክቶክ ነው። ከቁርስ በኋላ የነበረው ጊዜ እርሻ በመጎብኘት ነበር ያሳለፍኩት። ወዳችኋለሁ። የገባኝ ከረፈደ ጥፋቴ ቢያሳጣኝ ከስር ከተፈታ በኋላ ሲላዱንቁራችሁ ብለው ዛሬ ትላንት አይደለም። ራሱ ድጋሙ ግን ኢነርጂ ስለሽ እሺ ኢነርጂ ጨምርለት። ኢነርጂ ጨምርለት። ኢነርጂ ስሜታዊ ሆነ ነው ስራችን። በደሌ እንዳጎደለኝ የገባኝ ከረፈደ
ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። አንድ ንግግር እሺ፣ አይ ስሜት ስጣ፣ ስሜት ስጣ። ቃሉን ባታስብ አሪፍ ነው። ስሜት ላይ እሺ፣ ስሜት ስጣ። አይ እዛው ዜማ ውስጥ ቆጭ ራሷን እኮ ነው። እሺ የት ፈልጋ አገኘች ይሄን ፎቶሽ? አባት እስኪ ደገፍ አድርገኝ። አባት እስኪ ደገፍ አድርገኝ። ምን ነው አሞሽ ነው? ማን ደስ ያለ? ምን ፈልጌ ነው? እና መንገድ ላይ ነው እንዴ የምትፈልጊው? ምን ጨንቆሽ ነው? አይገባም እንዴ? እጄ ላይ ብር የለም። ኪስሽ ውስጥ ነው? የሚያወጣልሽ ነበር እንዴ ስትፈልጊ የነበረው? ይደረዛ እያወራን ካልተግባባ እንዴት እንግባባን? በምልክት ቋንቋ አቺ ኧረ ብር ጠሩብኝ እኮ ነው። ታዲያ ለምን በፕራይም ቤቲንግ ተወራርደሽ ገንዘብ አታገኝም? ምንድነው ፕራይም? ፕራይም ቤቲንግ ብለሽ ሰርች አድርጊና ከአንድ ብር ጀምሮ ተወራርደሽ 1 ሚሊዮን ብር ማሸነፍ ትችያለሽ። ኧረ ያበደ ነው። በዛ ላይ ደግሞ ስትጀምሪ የዲፖዚትሽን 300% ስለሚሰጥሽ ፈታ ነው። እና ግጨኛ መኪና የለኝማ። አዘው ጓደኛ ሲኖራችሁ እንደዚህ ያደርጋቸዋል።